ሌላው ከትግሬዎች አካባቢ መጣ ነው እንደነገርኳችሁ እነዚህ የትግሬ አክቲቪስቶች በአብዛኛው ቲክቶከር ናቸው በጣም ቢዝነስ ነው የሚሰሩት መኒ ላውንደሪንግም አለ በጣም ስኬታማ እንደ ስራ አማራጭ በጣም ጥሩ ነው ግን የኢትዮጵያን ወጣት ወራዳ ያደረጉት የኢትዮጵያን ወጣት ስልብ አደረጉት የኢትዮጵያን ወጣት ዘማዊ ያደረጉት የኢትዮጵያን ወጣት አደደቡት አብዛኞቹ ትግሬዎች ናቸው እና ትግሬ ኦሮሞዎችም አሉበት ይሄ አሁን ቲክቶከር የምታዩት ወይ ኦሮሞ ወይ ትግሬ ነው አማራ አንድ ሁለት አለ ስልጤዎችም አሉበት እንደዚህ ናቸው አደደቡት ዘማዊ ያደረጉት ጋለሞታ ወጣቱን ህፃናት ተስፋ እንዳይኖራቸው አደረጉ ይሄ እኔ ከሞትኩ ሰርዶ አይብቀል ነው እኔ ያየሁበትን አንግል ነው ማሳያችሁ አንግል ነው ያሳያችሁ እኛ ደደብ ሆነናልና ትውልድ ደደብ መሆን አለበት እኛ ጠፍተናልና ትውልዱ መጥፋት አለበት እኛ መክነናልና ትውልዱ መምከን አለበት ብለው ነው ያመጡት ይሄን ፕላትፎርም ኢትዮጵያ ውስጥ ያለውን የቲክቶክ ፕላትፎርም የድድብና መፈንጫ ነው ያደረጉት የግልሙትና መፈንጫ ነው ያደረጉት ይሄን መራራቅ መጋፈጥ መቻል አለብን አንዳንዱ ሰው ይመጣና ቀንተ ነው በምን አባቱ ነው ምቀናው ምን እንደሚያስቀናኝ ምን የሚያስቀና ህይወት አለና ነው ምቀናው ሰው በግልሙትና ይቀናል እንዴ ከዚያም መጋደምን ከዚያም መተኛትን ያንን መተኛት ደግሞ አምጥቶ እቁልኝ የሚልን ዘመናዊ ፈጣጣ ነውራምን ምኑ ነው የሚቀናው በዚህ እንደ ከብት እንደ ላም የተከበረን ስንት ሊቃውንትን ስንት የሀገር መሪዎችን ስንት ሰዎችን ያሳደገ የክብርት የሴትን ጡት በአደባባይ አውጥተው ግልሙትና ለሰሩበትና መቀመጫቸውን እየወዘወዙ አበባና አንበሳ አውርደው ዘመናዊ ሴተኛ ዳሪነትን የሰሩትና በሴተኛ ዳሪነት በኢንተርኔት ሴተኛ ዳሪነት ያመጡትን ሀብት እሱ ነው የሚያስቀናው አያስቀና መራራቁን መዋጥ አለበት ኢትዮጵያን የደደቦች መፈንጫ አሁን ዜናው ላይ እየተሰራ ነው እንደውም አንድ የቀልድ ዜና እየሰማው ነበር መሪው ከ7ኛ ክፍል ትምህርት አቋርጦ አዶናይ 39ኛ እየወጣ መቼም ትግሬዎቹ ደግሞ በ39 ቁጥር የተለከፉ ናቸው አንቀጽ 39 ራሱ እንትና የሚወጣው 39ኛ በኋላ እንመጣበታለን አብይ አህመድ ከ7ኛ ክፍል አቋርጦ ዶክተር እንደሆነ ሁሉ ደደብ እንዲሆን ሁሉ እንዳይማር ቲክቶክ ፕላትፎርሙ ቢዘጋ ምን ልትሆኑ ነው ይሄንኑ ደግሞ እነ ሰለሞን ሹምዬን የመሰሉ ሰዎች በጣም ነው ያፈርኩት እኔ በጣም ነው ያፈርኩት ሰግጥ ማለት ያብራራልሃል መጥቶ ሰገጤ ማለት እኮ ቃሉን ራሱ የፈጠሩት ልጆች የሸገር ልጆች ናቸው እንዲህ ለማለት ነው እንደዚህ ለማለት ፈልጎ ነው ምናምን ለበረከት የሰግድ ለምን ሲፈልግ ሰውየውን ግራ ቀኝ አይቶ ይሄ ትክክል አይደለም ትውልድ ያጠፋል ቃሉን መጠቀም ለስራ ብርታት ለስራ ጥንካሬ በዓላማ መጽናት ቃሉ ወርዱ ይሄ ነው በቃ ደደቡኑ እየተባለ እንደማለት ዛሬ እነሱ አደባባይ ላይ ወጥተው የሌለ ትርጓሜና የሌለ ትንታኔ የሚሰጡበት ዜናውን ተከታተሉት የልጆች የትምህርት ቤት ክፍያ መጨመሩ ወላጆችን እንዳሳሰባቸው ተናገሩ። ሁኔታው በዚህ ከቀጠለ ልጆቻችንን እስከ 7ኛ ክፍል ብቻ አስተምረን ዶክተር ለማድረግ እንገደዳለን ብለዋል። የትምህርት ሚኒስቴርም ጉዳዩን እንዲያጠናው በተደጋጋሚ ቢነገረውም አስገራሚ ነገር የትምህርት ሚኒስቴርም እንደ ሰነፍ ተማሪ አጥና ሲባል ነው የሚያጠናው። በቃ አሁን በየቤቱ ሰዎች ልጆቻቸውን ማስተማር የሚል ተስፋ የለም
አይታችሁ እንደሆነ ለልጄ አንድ ሞባይል ግዛልኝ የሚሉ እናቶች መጥተዋል። ለምን? ቲክቶክ እንድትሰራልኝ። ቲክቶክስ የሚሰራው በምንድን ነው? በመሰገጥ። አላሳያችሁም፣ እግዚአብሔር ምስክሬ ነው። ቴሌግራም ላይ አይናችሁን ጨፍናችሁ ታያላችሁ። በቴሌቪዥን ግን አላሳየውም። ልጅቷ እሱ ነግሮናል ብላ ማለት ነው፣ እሱ ነግሮናል ብላ ሰገራ በፖፖ አድርጋ ለመፈመስ ሰገራ ትበላለች። እንግዲህ ያ ኬክ ይሁን ሌላ ሽሮ ይሁን የማውቀው ነገር የለም። ይዘገንናል። በጣም የለበሰች በጣም ራሷን የጠበቀች በጣም የጸዳች ልጅ አዶናይ ሰግጣችሁ ፈምሱ ብሎናል ብላ ፖፖ አቅርባ ፖፖ ላይ ሰገራ አድርጋ ያን ሰገራ ትበላለች። ዛሬ ነው ያየሁትን። በቴሌግራም ለቅላችኋለሁ፣ ታዩታላችሁ። ህፃናቱ የሚናገሩትን በቴሌግራም በቲክቶክ ተመልከቱ። የ6 ዓመቱ ልጅ ወፍራም መቀመጫ ያላትን ሴት እየተከተለ የሚለውን እየሰማችሁ መስማት፣ መነገር፣ ማየት፣ ማዳመጥ የሌለብንን ትውልዱ ተቀጨ። ወያኔ ደደብ አደረገችው። ከዛ ይሄ ደግሞ የበለጠ መጥቶ መጣ። አሁን ነውር ጌጥ ሆነ። ኮንደም እንኳን የለም አሉ። የሚገርማችሁ ነገር HIV ኤድስ እንደ ጉድ ነው አሉ። ድህነት በሞላበት ሀገር፣ ረሃብ በሞላበት ሀገር ሰዎች ራሳቸውን ለመርሳት ይጠጣል፣ ይሰክራል፣ ይዘሙታል። አለቀ። ዛሬ ሁሉም በሽተኛ ሆነ። መራር ነው። እንነጋገረው፣ እንወያይበት። ትክክል አይደለም። ይህን ስንናገር ትግሬ ስለሆነ እንዴ ሰይፉ ፋንታውን እኮ ገላለሁ ዘመዴ እንዴት እንደዚህ ትናገረዋለህ? ማርያም ብሏል እኮ ምናምን ነው። ትክክል አይደለም። ሽማግሌ ጠፍቷል። አዎ ጠፍቷል። አስመሳይ ነው ያለው፣ ወራዳ ነው ያለው፣ ሆዳም ነው ያለው ሽማግሌ። አሁን እኮ ሽማግሌ የሆነው ሰው በሙሉ ደርግ ያደነዘዘው፣ ጭንቅላቱን የሰረቀው፣ ወያኔ ያኮላሸው፣ ሆዳም መሀይም ያደረገው አብይ አህመድ መጥቶ የሰው እጅ እንዲጠብቅ ገረድ አሽከር እንዲሆን ያደረገው ህዝብ እኮ ነው ያለው። የሚኮራ የለም። አሁን መብቴ ነው የሚል የለም። ስለ ህግ የሚያወራ የለም። ስለሚቀጥለው ትውልድ የሚያስብ የለም። ሽማግሌው ቀለለ፣ አሮጊቱ ቀለለ፣ ወጣቱ ቀለለ፣ ካህኑ ቀለለ፣ መነኩሴው ቀለለ፣ ሼኩ ቀለለ፣ ፓስተሩ ቀለለ፣ ትውልድ ቀለለ። ቀለለ። በህይወታችሁ እንዲህ አይነት ፕሮግራም አትሰሙ። እስቲ ቴሌቪዥኖቻችሁን ክፈቱ። ወራዳ ብቻ ነው የምታዩት። እስቲ ኢቢኤስ ላይ ሂድ፣ ኢቢሲ ላይ ሂድ፣ ዋልታ ላይ ሂድ፣ ኦቤን ላይ ሂድ። ወራዳ ደደብነት እኮ ማስታወቂያ እየተሰራለት ነው። ደደብነት ተመርጠው የሚቀርቡ የዘነጡ ከረባት ያደረጉ ሰዎች በትልቅ የቴሌቪዥን ስክሪን ላይ ቀርበው የኢትዮጵያ ዋና ከተማ ማናት ሲባል ሲንጋፖር ይለልሃል። መጡ ጄል ጸጉሩን አሳምሮ ምን አሳምሮ ደደብነት ፕሮሞት የሚደረግበት ሀገር ነው። የነዚያ ትላል ሊቃውንቶቿን ጨርሳ ደርግ የሚባለው የኦሮሞማ ኃይል መጥቶ የግርማዊ ቀዳማዊ አፄ ኃይለ ሥላሴ ናቸው፣ የዛ ዘመን ስርዓት ናቸው፣ የደከመባቸው ነው ብሎ እንዳለ ጨፍጭፎ ሊቃውንቱን ባዶ አደረገ። ከዛ መንግስቱ ኃይለማርያም ደግሞ ከዛ በኋላ የመጡትን ቀይ ሽብር ምናምን ባዶ አደረጉ። ሀገሪቷ አሁን የደንቆሮ መሰብሰቢያ፣ የደናቁርት የመሀይማን መሰብሰቢያ ሆና ከረባት ያሰሩ፣ ሱፍ ያጠለቁ፣ ፂም ሁለት በዚህና በዚህ ፂም ያወጡ ሰዎች መጥተው ሀገሪቷ ያራሙቻ መብቂያ ሆነች። አንተ ተው የሚል ሰው ጠፋ። እናቶች እየቀረቡ ልጆቼ እዚህ ጥርሳቸው ወልቆም ብለው ታብታብ አድርጉልኝ። ይሄ ድህነት ያመጣው ህዝቡን አደህዩት፣ አደቀቁት። ገንዘብ የት ነው የሚገኘው ሲባል በፊት ስደት ነበር፣ በዚህ በኩል በስደት ሄደምና አሁንስ ቲክቶክ ላይ ቫይራል ለመውጣት ምንድነው? ነውረኛ ሁን፣ ወራዳ ሁን። አሁን እኮ የቀረው ቀጥታ የግብረ ስጋ ግንኙነት ማድረግ እኮ ነው የቀራቸው፣ ባልና ሚስቶቹ ማለት ላይ በቃ ቀጥታ
እንትን ማድረግ ነው የቀራቸው። አለቀ። ቅጣት ተብሎ ገንዘብ ለማግኘት ነው ያውላ። እዛ ጌም ይጫወታሉ። ቅጣት ቅንድብሽ ላጭው፣ ቅንድቧን ትላጫለች። በዚህ ፓንቲሽን በነጠላ አድርገሽ አውልቂው። ከዛ እዛ ውስጥ 6-7 ሺህ ሰው ተሰብስቦ ቁጭ ብሎ ያለ 7 ሺህ ሰዎች ወንዶች ናቸው። ወንዶች ሴቶች ቁጭ ብለው ሚስት እያለው ቁጭ ብሎ የሴትዮዋ ፓንት ሲወልቅ ከሚስት የተለየ ምንድን ነው የምታየው? በደንብ ጡቷን በደንብ አስገልጥልን ይሉታል። ያው እንትኖች ጊፍተሮች ናቸው። ትንሽ ጫፉን እንደዚህ ጡቱን አልገለጠችልንም። ያው ሰተናል፣ አበባ ሰተናል። ነውረኛ ቻይና ይሄን ከልክላለች። አውሮፓ ላይ የለም፣ እንዲህ አይነት ቅሌት የለም። አሜሪካ ራሱ የለም። ኢትዮጵያን የቀለለው በቲክቶክ መማር ይቻላል፣ በቲክቶክ መስራት ይቻላል። ተጠቃቅሰው እየመጡ እኔ ሰድብሻለሁ ዛሬ አንቺ እኔን ትሰድብኛለች። ከዛ እኛ ስንጣላ ቫይራል እንወጣለን። የኔ አካውንት ተመቷል። ከዛ የኔ አካውንት ስለተመታ አንቺ መተሽ እኔን ትሰድብኛለች። ከዛ ሁለቱ ሲሰዳደቡ ቆሞ ያያል። ይሄ ባህሪያችንን አመላችንን በጎረቤት የለመድነው። ጎረቤት ሲጣላ እንደ ማስታረቅ እኛ መሀል ገብተን አስገባችላት። በስማሙት ውይ ዛሬ ማደሯን እንጃ እምንል ሾካኮች ይህን አመላችንን ዘንጠን በቲክቶክ ወጣንበት። ወራዳነት ነው። ይስተካከላል ብዬ አይደለም፣ አይስተካከልም። አንድ ልጅ በጣም የወደድኩት ልጅ አለ። ልጁን ወድጄዋለሁ። የተናገረውን ቃል የወደድኩት አለ እና ማን ነው ስሙ? በመድኃኒዓለም ሴቶችን ሲመጣ ጥርግርግ የሚያደርግ የሚሰድባቸው ልጅ ማለት ነው። እና ሲናገር ሰማሁት። እኔ ደሞዜ እና ያልነበረ እንደዚህ ነበር የምሰራው። ስለዚህ ልክ ስሳደብ ቫይራል ወጣው እና ለመሰደብ የሚመጣው ህዝብ በጣም በዛ፣ አለቀ። ስለዚህ ገንዘብ ማግኘት ጀመርኩ። በአንድ ጊዜ 100 ምናምን ሺህ ፎሎወር አገኘው። ከዛ ገንዘብ አገኘው። ዛሬ በቲክቶክ የማገኘውን ገንዘብ በምንም አላገኝም። በሄድበት ቦታ ይጋበዛል። መኪናው ሲገባ ይለቀቅለታል። ምንድን ያደረገው እሱ? ሴቶቹ ይመጣሉ። በቃ ጥንብርኩሳቸውን አውጥቶ አፈር ከድሜ ያበላቸዋል። በሱ ለመሰደብ ይመጣሉ። ምንድን ነው ጥቅማቸው ብዬ ሳይ እነሱም በዛ ሰዓት የሚያያቸው ሰው ይበዛል፣ ፎሎወራቸው ይበዛል። በመሰደብ እንዲህ አይነቱ ተዋርዶ የሚበላ ገንዘብ፣ ተረግጦ የሚበላ ገንዘብ። ይህን ውርደት ለምደው ነው ዱባይ እየሄዱ እላያቸው ላይ እየተሸና እላያቸው ላይ እየተጸዳዱ ሴቶች እህቶቻችን ላይ ክፍያው ራሱ በጣም ብዙ ነው አሉ። የአረብ ሽንት ቤት ሆኑ እየተጸዳዱባቸው፣ ከየትኛውም ዓለም መጥተው እየተጸዳዱባቸው። ገንዘቡን እንዴት እንደማመጣው እኮ እኔ ነኝ የማውቀው ይላሉ። እንን ዛሬ ካልተቃወምኩ የኢትዮጵያ አምላክ ይፋረድብኛል። እኔ አምላኬ ይፋረደኛል። በልጆቼ እቀጣለሁ። ነውር የተበረታታበት ጊዜ ባለፈው ተናግሬያለሁ። ወያኔ እንዲህ ልታጠፋው ስትል ህዝቡ ግን እና አብሮ የተቀላቀሉት ትንሽ እንጥፍጣፊ ነገር ስለነበራቸው አስቆማት። በ50 ሳንቲም የሴክስ ፊልም እየታየ የፖርኖ ፊልም እየታየ ዶሮ ማነቂያ፣ ሰባተኛ፣ ቂርቆስ፣ ሾላ ገበያ፣ ሳሪስ ምናምን እየታየ ደግሞ ሴተኛ አዳሪዎች ባሉበት መንደር እየተከፈተ ከዛ የገጠሬው ምኑ በ50 ሳንቲም እንዲገባ ይደረጋል። ከዛ እዛ ፈረንጆቹ የዝሙት ፊልማቸውን ሲሰሩ ይመለከታል። ልክ ሲወጣ ደግሞ ሴተኛ አዳሪዎቹ ቅባት ተቀባብተው አጭር ቀሚስ አድርገው ይጠብቁታል። ይጠይቃታል። 1 ብር 2 ብር ትለዋለች። እዛ ግሎን የመጣው እዛ ፈንድቶን የመጣው ይገባል። ከዛ እዚህ ምርቱ ደጅ ይቀመጥና ከዛ ትሰበካላችሁ። እዚህ ናችሁ። ልክ ስትረዱ መታችሁ እዛ ምርቱን ትጠቀማላችሁ ማለት ነው። ከዛ ኢትዮጵያ በኤችአይቪ ኤድስ 1ኛ ሆነች፣ 2ኛ ሆነች። ስንት ትዳር ፈረሰ፣ ስንት የት ይደርሳሉ ወጣቶች ተቀጩ። ይሄ በሲስተም ትውልዱ በኤችአይቪ እንዲጠቃ አድርገው እንዲመክን አድርገው አንድ ትውልድ ጠፍቷል። አሁን ደግሞ ቲክቶክ የሚባል የጋለሞታ መሰብሰቢያ
ትውልዱን እያጠፋው መጥቷል። ማንትስዬና ማንትስዬ ትዳራቸው ተጣላ። ስንት ሰው ነው የሚመለከታቸው? 20 ሺህ ሰው 30 ሺህ ሰው። ማንትስዬ የምትባል ዶክተር ናት ተብላ ትመጣለች ለማስታረቅ። እሷን እንትን ለማለት 2000 3000 ድራም ምናምን ትቀበላለች። ከዛ ሴቶቹ እዛ ይገባሉ። ዶክተር ናት ተብላለች። ራሷ የአረብ ገረድ ነበረች። ከዛ እዛ መጥቶ ስንት ሰው ይመለከታል? 29 ሺህ 30 ሺህ ቁጭ ብሎ እንደ ንስሐ አባት ይናዘዛል። ይሄ የዘመኑ ቢሆንም ይስተካከላል አይስተካከልም ሌላ ጉዳይ ነው። ግን ኃላፊነታችንን እንዲህ የሚሉም ሰዎች ነበሩ፣ እንዲህ የሚናገሩ ሰዎችም ነበሩ መባል አለበት ማለት ነው። እኔን ሊያስተምረኝ የሚችለው ከእኔ የተሻለ ነገር ያለው ሰው ነው እንጂ እኔ ሊመክረኝ የሚችለው ሰው እኮ ከህይወት ይማራል። ከአረማመዳቸው እንማራለን፣ ከህይወታቸው እንማራለን፣ ከአካሄዳቸው እንማራለን፣ ከስኬታቸው እንማራለን፣ ከውድቀታቸው እንማራለን። ደደብ ምንም ሊያስተምረኝ አይችልም። ድድብና ሊያስተምረኝ አይችልም። ከቀናው መቅናት ያለብኝ በጎበዝ ሰው፣ በታታሪ ሰው፣ በነጋዴ ሰው፣ በሰራተኛ ሰው፣ በገበሬ ሰው ነው እንጂ በሰነፍ ምንም አልማርም። ጋለሞታ ዘማዊ እኔን አያስተምረኝም። ትውልድንም አያንጽም። እና ይሄ ደድቡ ምናምን ያለው ሰው እሱም እንግዲህ ያን ፕሮግራም ካቀረብን በኋላ ሌሎችም ተናግረዋል። አንድ በጣም ግሩም ሀሳብ የሚያቀርባል። እንግዲህ ከሌ ብዬ የተናገርኩት ሌላ ቀን ሊያጠፋ ስለሚችል ነው። እስካሁን ምንም አላገኘሁበትም። ዴይ 7 የሚባል የዩቲዩብ ቻናል ያለው ልጅ አለ። በቃ እኔ የምፈልጋትን ኢትዮጵያ፣ እኔ የምፈልጋትን ሃይማኖት ሰዎች መሆን አለባቸው ብሎ ከዚህ ከመንፈስ ጋር የሚታገል እሱም በደንብ ተናግሯል። እኛም ሳምንት ተናግረናል፣ በቲክቶክም ተናግረናል። ሌሎችም ደግሞ ሰዎች መጥተው ትልልቅ ሰዎችም ጽፈዋል። ትክክል አይደለም እንዲህ አይነት ነገር ምንድን ነው መንግስት እየፈለገ ያለው ብሎ ተናግሯል። ልጁ ወጥቶ ጋይስ ይህንን ሰግጥ የሚለውን ነገር አንጠቀምበት የሚል ነገር ሲናገር ሰምቼዋለሁ። መጠቀም እናቁም ብሏል። እንግዲህ ይህ ብቻ አይደለም፣ ግራ ቀኝ መታየት አለበት። አንድ ሰው የአንድን ሰው ለመከተል ሲፈልግ የህዝብ አይን ፊት የቀረበ ሰው እናንተ ፐብሊክ ፊገር ነው የምትሉት የሆነ ነገር ብቻ የሆነ ሱሬ አንድ ቀን ነግሮኛል። እንደዛ በቃ ለህዝብ አይን ለህዝብ እይታ የበቃ ሰውና ማህበረሰብ የሚመለከተው ሚዲያ ላይ የወጣ ሰው፣ አደባባይ ላይ የወጣ ሰው፣ ለሸቀጥ የወጣ ሰው ከዛ በኋላ እኔ የህዝብ ምሳሌ ነኝ፣ እኔ ኢትዮጵያን አሻጋሪ ነኝ፣ እኔ ቴዎድሮስ ነኝ፣ እኔ ኢትዮጵያን እንደዚህ አይነት ስሜት ያለው ሰው ይጠናል። ማን ነው ይሄ ሰውዬ? እዚህ ያደረሰው ምኑ ነው? ምኑ ነው ጂኒየስ የሆነው? እሱን ጂኒየስ ያደረገው ምንድን ነው? ይጠናል። በትዳሩ ነው አይደለም? ያ ይጠናል፣ ትዳሩ ይጠናል። ሲጠና በአንዲት ሚስት የጸና ነው ወይ? ልጆቹን ያከበረ ነው ወይ? የህይወቱ ቅድስና የህይወቱ ይጠናል። ከዛ ሲጻፍም ደስ ይላል። ከዛ ይሄ እንዱኮ በጣም እንትን የሚል ነገር ሲጠና ምንድን የሚያስተምረው? በማጭበርበር በደደብነት በስንፍና እስከ ናሳ ድረስ እንግዲህ አሜሪካን ያህል የከሌ ልጄ ናሳ ሄደ፣ የከሌ ልጅ ናሳ ሄዷል፣ የከሌ ልጅ እንደዚህ ሄዷል ሲባል እንግዲህ ናሳ የሚሄደው ናሳ የሚወስደው ብለን የምናስበው ሰው ምንድን ነው? ስትሬት ኤ ያመጣ ከኬጂ ከመዋለ ህፃናት ጀምሮ እስከ 12ኛ ክፍል አንደኛ ሁለተኛ ሲወጣ ከሴክሽን አንደኛ ሲወጣ የነበረ ጂኒየስ በፊዚክሱ በኬሚስትሪው በማትሱ በቃ የት የደረሰ ሰው ነው ናሳ ሄደ የምንለው? እነሱም ይፈልጉታል። ውጤቱን አይተው ነው፣ ሰርተፊኬቱን አይተው ነው። ነገር ግን ይሄ ልጅ የሚነግረንን እንስማ ውስጥ ምን የምንማረው? አሁን እኔ እኮ እያረኩ ያለሁት አዶናይን ራሱ እያዳንኩት እኮ ነው። አዶናይን እያዳንኩት ነው። ቅርብ አዳሪ ነው። በአጭር የሚቀጭ ልጅ ነው።
ጭንቀት ራሱ ይገለዋል። አወጣጡ እንደ ጤዛ ነው። ጤዛ ደግሞ ፀሐይ እስኪወጣ ነው። ስር የለውም፣ መሰረት የለውም። እሱ ላይ እየተጠቀሙ ያሉት ሌሎች ናቸው። መኪና እየሰጡ ብር እየሰጡ እሱ ማገናዘብ አልቻለም፣ መጠንቀቅ አልቻለም። እንኳን እንዲህ ሚሊዮኖች የሚያዩትና አይኑን እንዲፈጥበት የተደረገ ሰው ይቅርና እያንዳንዱ ሰው አማካሪ ሊኖረው ይገባል። አማካሪ አለው። እዚህ ቦታ ስትቀርብ የምትቀርብባቸው እድሜያቸው እዚህን ያህል ነው። መሰማት ያለበት መነገር ያለበት ይህን ነው። እንቅስቃሴ ይሄንን ነው። መሪዎች፣ የሀገር መሪዎች እንደፈለጋቸው የሚናገሩት እንደነ ፕሬዚዳንት ትራምፕ አይነቶች ናቸው። እንደ ልቡ ማለት ነው። እሳቸውም ፖለቲካ ህይወቱ ስላልነበረ ነው። ነጋዴ ነው በቃ። ከዛ መጥቶ ፖለቲከኛ ሆነ። ምን አማካሪ ያስፈልጋል? ልጓም የሚያስይዝ ያስፈልጋል። ለምንድን ነው አዶናይን ልጓም ያዝ የሚባለው? በቃ ተወደደም ተጠላም ፕላትፎርሙ ቫይራል እንዲወጣ አረገው፣ በየቤቱ እንዲገባ አረገው፣ ህፃናት እንዲያዳምጡት እና ሴቶች እንዲያዳምጡት፣ ሁሉ ሰው እንዲያዳምጠው ሆነ። ከሆነስ ይሄንን መጋፈጥ ተሳዳቢ ያለው ምን አለው ልጓም ማስያዝ ትክክል አይደለም ማለት። ሁሉ አይቀረጽም፣ ሁሉ እውነት አይነገርም። እንግዲህ አሁን የዚህ ልጅ ባዮግራፊ ማጥናት የሚፈልግ ሰው የሚማረው ይሄንን ነው ማለት ነው። ልጁ ደግሞ መንፈስ ቅዱስ በደንብ ነው የሚያናገረው። እውነት አንደበቱን እየከፈተ ፊቱን እየጸፋ ነው የሚያናገረው። አይዋሽም። የምወድለት ነገር ያለው በደንብ ነው የሚናገረው እውነቱን ማለት ነው። እዛ ከ40 ተማሪ 39ኛ ነው የሚወጣው። ይሄ ደግሞ 39 ቁጥር በጣም ተወዳጅ ናት በዛ አካባቢ። ከዛ ቤተሰቦቹ በሹፌር ነው የሚያመላልሱት። የሀብታም ቢሊዮነር ልጅ ነው። የሀብታም በዘመኑ ገንዘብ ያላቸው ሰዎች ናቸው ማለት ነው። ስለዚህ የእነሱ ሀብት ልጁን ደደብ ነው ያደረገው። አይቆጡትም፣ መስመር አልያስያዙትም፣ እውቀት እንዲገበይ አላደረጉትም። ከዛ የእንደደቡን ልጅ ፊዚክስም ማትስም የማይገባው ትምህርት ቤት ብቻ ወጥቶ ሄዶ ተደባድቦ የሚመጣውን ልጅ ኢትዮ ቱርኪሽ የሚባል አስገቡት። ከዛ ገንዘብ ከፈሉና ገንዘብ ስለነበራቸው ናሳ የአሜሪካ የጠፈር ምርምር ተቋም ውስጥ ከፍለው ሄዱ። እዛ ሄደሱ አሜሪካ አይ ናሳ ከፍሎ ሄደ ሎስ አንጀለስ። እዛ ሄዶ ምንድን ያደርገው? ናሳ አልገባም እሱ እንትን ውስጥ ገባ፣ ድራግ ውስጥ ገባ፣ ጦዘ። ከዛ ደግሞ የሆነ ነገር ሲመጣ ተነስቶ ወደ ካናዳ ሄደ። ካናዳ ደግሞ አይታችሁታል። ይህንን ሴቱን በሙሉ በቃ ራበኝ ልወጣ ነው እንደዚህ ነው ብሎ እንትን አለ። እዚህ መጥቶ ደግሞ እኔ ሀብታም ልጅ ነኝ እናንተ ሰጣችሁኝ አልሰጣችሁኝ እያለ እንትን አላቸው። ጥሩ ነገሩ ምንድን ነው? ያንን ዝፍጥጥ ፊቱን በጃንክ ፉድ እንትን ያለው ፊቱን ያንን እንደ ሴት ጡቱ እንደዚህ ተንዘርግጎ የነበረውን ኮሚትመንቱን አደንቃል። አሁን በሁሉ ነገር አለ። ይሄን ፊቱን ይሄን ቁመት ይሄን ተክለ ሰውነት እንዲኖረው በስፖርት ኃላፊነት ወስዶ፣ ምክንያቱም ማንኛውም ሰው ስፖርት ጀምራለሁ ብሎ ወዲያ ያቋርጣል፣ የበለጠ ይዝበጠበጣል። እሱ ግን የሚፈልገውን ቅርጽ እስኪያገኝ ድረስ ሌት ተቀን ሰርቶ ሰውነቱን አስተካክሏል። ይሄ ኮሚትመንቱ በጣም የሚገርም ያንን ይዞ መጥቶ ግን ድድብ በሉ በቃ። እንደውም ጭራሽ ደግሞ ምክር እንዳትሰሙ፣ የሽማግሌ ምክር፣ የእናት አባት ምክር እንዳትሰሙ፣ በተለይ የኢትዮጵያንን ምክር እንዳትሰሙ። ይህ ሴጣናዊ እኮ ነው። ይህ እኮ አጋንንታዊ እኮ ነው። መጽሐፍ ቅዱስ የሚለው እናት አባትን አክብር፣ ምክራቸውን ስማ ነው የእግዚአብሔር ቃል። ክርስቲያን ነኝ ይላል። እያንዳንዳችን እንጠቀምበትም አንጠቀምበትም አይደለም የተላላቆቻችንን አይደለም የእናትና ያባት የመንደር ሰው ነው እየቆነጠጠ ያሳደገን። አሁን ተከለከለ እንጂ
ማህበረሰብ እኮ የሰፈር ሰው አሳዳጊ እኮ ነው። እኔ አባቴ ከሚያየኝ ሌላ ሰው አይቶኝ የሚቀጣኝ ቅጣት ነው የሚዘገንነኝ እምፈራው። ስንት አባቶች አሉ መንደሩ ህፃናት በሙሉ ሲረብሹ እንኳን አቶ ከሌን ነው የምጠራልህ የሚባሉ መስመር የሚያስይዙ መምህራን አሉ። ለራሳችን ወጣትነቱ አለ፣ ህፃንነቱ አለ፣ እንዳንዘናጋ ፍሬን ልጓም የሚያስይዙ ምክር እኮ የተሳካለት ብቻ አይደለም የሚመክረው፣ የደላው ብቻ እኮ አይደለም የሚመክረው። የወደቁ ሰዎች እኮ ያስተምራሉ፣ የተሳሳቱ ሰዎች እኮ ያስተምራሉ። ኤችአይቪ ኤድስ ኢትዮጵያ ውስጥ ሲመጣ እኮ እናቶ ዘውዱ የሚባሉት አስታውሱ እንደሆነ እነሱ እኮ ናቸው ትውልዱን ያዳኑት። ትውልድ ይዳን፣ በእኛ ይብቃ፣ እኔ ኤችአይቪ አለብኝ ብሎ። ያ ኤችአይቪ ከህብረተሰብ የሚያገል ነው፣ ከሰው የሚያገል ነው፣ ቀባሪ የሚያሳጣ ነው፣ ዘመድ የሚያሳጣ ነው፣ ቤተ ዘመድ ሰው የሚዋረድበት ነው። ኤችአይቪ የመጣው በዝሙት ብቻ ነው ተብሎ ስለሚገመት ስለሚታሰብ የህዝቡ ንቃተ ህሊና ስላልነቃ እኔ የዚህ በሽታ የተያዝኩት በእኔ ይብቃ፣ እናንተ ራሳችሁ ሰው ከውድቀቱ በስህተቱ ይመክራል እኮ፣ በስህተቱ ያስተምራል እኮ። አንዳንድ ሰዎች እኮ እስከ 6ኛ ክፍል አንደኛ ነበር ሞታው፣ እስከ 9ኛ ክፍል አንደኛ ነበር ሞታው፣ እስከ 10ኛ ክፍል አንደኛ ነበር ሞታው። 9ኛ ክፍል ስገባ የማይሆን ጓደኛ ያዝኩኝ፣ በማይሆን መንገድ ሄድኩኝ፣ ህይወቴ ተበላሸ፣ ህይወቴ ጨለመ። በእኔ መንገድ አትሂድ፣ እኔ የሆንኩትን አትሁን፣ እኔ የሄድኩበት መንገድ ውስጥ ነው ያለኸው። ያ መንገድ እኔን ጨለማ ውስጥ ነው የከተተኝ። ያ መንገድ እኔን ድንቁርና ውስጥ ነው የከተተኝ። ያ መንገድ እኔን ሲኦል ነው የከተተኝ። ዛሬ እንዲህ አልነበርኩም፣ እንዲህ አልለብስም ነበር። ከኔ ጋር የነበሩ ሰዎች ነጋዴ ሆነዋል። ከኔ ጋር የነበሩ ሰዎች ያኔ ያጠኑ የነበሩ ሰዎች፣ ያኔ ራሳቸውን የገዙ ሰዎች ዛሬ እዚህና እዛ ናቸው። እኔ ከነሱ እየበለጥኩ እንዲወድቅ ያለው ብሎ እኮ ሰዎች በስኬት ብቻ ሳይሆን በውድቀታቸው ልጆቻቸውን ያስተምራሉ። እንደኔ የሰው ቤት ጠራጊ እንዳትሆን፣ እንደኔ የሰው ቤት ገረድ እንዳትሆን፣ እንደኔ የሰው ቤት ልብስ አጣቢ እንዳትሆን፣ እንደኔ የሰው ቤት እንጀራ ጋጋሪ እንዳትሆን፣ እንደኔ አረብ ሀገር ለአረብ ሀገር እንዳትንከራተት። እኔ በገዛ እጄ ነው ይሄንን እድል የመረጥኩት። ምክር አልሰማ ብዬ የማየን ያባየን አጎቴ መምህራኖቼ የሰፈር ሰው ሲመክረኝ አልሰማ ብዬ ማሰሪያዋን እንደበጠሰች ጥጃ በቃ ለያዥ ለገናዥ አስቸግሬ ወደኩ። እባክህ ብለው ይለዋል። እንዳትሰማ ይባላል። ሰው አንድም ከፊደል ይማራል ሀ ብሎ፣ አንድም ከመከራ ይማራል ዋ ብሎ። በቃ ዋ ይሉ አለቀ። እና ይሄ የሚሊዮኖች ሚሊዮን ብር የተሸለመው ሰውዬ የሚለውን እንስማ። ልጆች አዶናይን ነው መሆን የሚፈልጉት። አሁን ሰገራ መብላት ጀምረዋል። አሁን ደድቡ ብሏቸዋል። አሁን ደግሞ ምክር እንዳሰቡ ብሏቸዋል። እንስማው። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። አቁም። እንግዲህ የእሱ ቤተሰቦች ሀብታም ናቸው። ገንዘብ እንደፈለገ ነው የሚሰጡት። እሱ አይሰራም። የፈሰሰው ውሃ አያነሳም። የወደቀ ዕቃ አያነሳም። የእሱ ስራው በቲክቶክ እየወጣ እየገለፈጠ እየተወዛወዘ ነውር እያስተማረ መሄድ ነው። ይህን ማድረግ የማይችሉ ህፃናት ቤተሰቦቻቸው ላይ እሱ የቤተሰብ ምክር አይሰማም። ቤተሰብ መክሮት አያውቅም። ቤተሰብ እሱ የሚፈልገውን ነገር ያሟላለታል። ለናሳ ዶላር ከፍሎ ይልከዋል። ይሄ ሚሊዮን ብር የተሸለመው ይሄ መኪና የተሸለመው ሰው መጥቶ ምን ይላል? እንዳትሰሙ፣ በቃ የታላላቃችሁን ስም እንዳትሰሙ፣ ምክር እንዳትሰሙ። የኢትዮጵያ ሰው ደግሞ መምከር ይወዳል ይላል። ይሄ ተልእኮ ስላለ፣ ተልእኮ ከሌለ ይሄን ያደርግ ትውልድ እንዲጠፋ የምንታወቅባቸው ሴቶች እንዲሸረሸሩ እሱ በሄደበት ነውር እንድንሄድ ለልጆቻችሁ የምታስቡ ከሆነ እንዲህ አይነትን ከ40-39ኛ የሚወጣ እዚህ ለመድረሱ አሜሪካ የሄደው በእግሩ አይደለም፣ በሜክሲኮ አይደለም፣
ጣሊያን በእግሩ ገብቶ አይደለም፣ ዋጋ ከፍሎ አይደለም። ቤተሰቦቹ ሀብታቸው ምን እንደሆነ አይታወቅም። በላባቸው ያምጡት፣ ሰርቀው ያምጡት፣ ዘርፈው ያምጡት፣ ሰው ገፈው ያምጡት፣ የሚታወቅ ነገር የለም። ግን ለደደቡ ልጃቸው ደድቡ ብሎ ህዝብን ደደብ ለሚያደርግ ልጃቸው ብር ከፍለው ናሳ ልከውታል። ለሱ ምንም ማለት አለ ትክክል። የትግሬ ወጣቶችን በዚህ መገንባት አይቻልም። አሁን ብዙ ሰዎች ትግሬ ስለሆነ ነው እሱ ያሸንፍ፣ እሱ እንደዚሁን፣ እሱን አትንኩበት ምናምን ብሏል። ትግሬ ያዋርዳችኋል። ዋጣው ይሄ ፕሮግራሙ ነጭ ነጯን ስለሆነ ነው። መግራት ያስፈልጋል። ደብሮኛል እያለ ነው የሰማችሁት ነው። አሁን በጣም ደብሮኛል። ፍጥነቱ ሩቅ አዳሪ አሯሯጭ ነበረ እና ቅርብ አዳሪ ነው። ጭራሽ ይሄ ሰው በአማራ ክልል፣ በኦሮሚያ ክልል፣ በምናምን ክልል ልክ እንደ ትልቅ እንትን ሰግጥ ፈምስ የሚል ቱር ጋዜጣዊ መግለጫ ይሰጣሉ።